አይ አቤል፣ ትናንሽ ሰዎችም በትላልቅ ሰዎችም ማለት የሰው ትንሽ አለው እንዴ? ወዳጆቼ ሰላም ሰላም፣ ቤተሰቡ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሰላም እግዚአብሔር በያላችሁበት ብዝት ይበልልኝ። እና ዛሬ በጣም ገርሞኝ ነው የአብርሽ ነገር ተውት፣ በቃ ብንተው ይሻለዋል። የዋዠቀ ውሃ ማል ብለን ብናወጣለት ይሻላል ስሙንን ማለት ነው። እና ዛሬ ከፍቅር ጋር ያወራው ንግግር በጣም ገርሞኛል። ፍቅርን የጠየቃ ጥያቄ እኔ ለኔ ውሃ ምንም አላነሳልኝም። ለምንድን ነው በዚህ ያን ደረጃ ልትበቀኝ የፈለግሽው አለ ማለት ነው። የእውነት ለመናገር ፍቅር አልተበቀለችውም። እውነት እንዳለችው እሱ ትላንትና እሷ ጥላት እንደሄደ ምናምን ሲያወራ ነበረ። ግን እሷም ቁስል አላት። ቁስሏን ተናገረች። ምናለች? እኔ እኮ ጥዬ ከሄድኩ ከስራ አንጻር ነው፣ አንተ ከምትሰራቸው አንተ ከምታደርጋቸው አንጻር ነው አለች ማለት ነው። አብርሃም በቃ የሴት አባዜ አለበት ማለት ነው። የሴት አባዜ አለበት። ትላንትና ፍቅር ጥላው የሄደችው ተማራበት እኮ ልክ በቃ እሱ ዛሬ ሩታንና ሄርሚላን እንደሚያደርገው ሲያደርግባት ነው ማለት ነው። እና ውድና የተከበራቸው ቤተሰቦች በጣም የሚገርሙ ነገር ይሄ ችግር አለበት። እግዚአብሔርን ወስዶ ጸበል የሚያስጠምቀው ያስፈልገዋል ማለት ነው። እና የራሱን ጥፋት በፍጹም ማመን አይፈልግም። እኔ እንደተረዳሁት በቃ ሰውን ሁላ ጥፋተኛ አድርጎ ለምን እንደዚህ ያደረጋችሁኝ? ኤርሚላ እንደዚህ ያደረገችኝ፣ ሩታ እንደዚህ ያደረገችኝ፣ ሩታ እንደዚህ ያደረገችው፣ ፍቅር እንደዚህ ያደረገችው፣ ሄርሚላ እንደዚህ ያደረገችው። እሱ እኮ አንድ ሰው ነው። አንድ ሰው ሶስት ሴት እንዴት አንድ አይነት ነገር ሊያደርግበት ይችላል? እንጂ ሶስት ሰው ተበዳይ ነው እየራቀው ያለው እንጂ እኮ እነሱ በድሎት ቢሆኑማ አንድ ሰው ቢበድለው ፍቅር ብትበድለው ሄርሚላም አትበድለውም፣ ሩታም አትበድለውም። ልጁ ችግር ያለበት የሴት አባዜ ችግር አለበት ማለት ነው። የእውነት ይሄ ትልቅ መንፈስ ነው ያለበት። እና ፍቅርን ዛሬ የጠየቃ ጥያቄ ለኔ ውሃ አላነሳልኝም። ለምን እንደዚህ ይሄን ያህል ልትበቀኝ ፈለግሽ? ይሄን ያህል ልትበቀኝ ምናስ አነሳሳሽ ነው ያላት። እሷ እውነትም ለመሆን ደግሞ አልተበቀለችውም። ህይወቱ መስመር እንዲይዝ ልጁን ከሚስቱ ጋር እንዲያሳድግ ያደረገችው ጥረት ነውና አልገባውም። ይሄ ልጅ በምን አይነት ቋንቋ ሲነገረው እንደሚገባው አላቅም እና ምን አይነት ጭንቅላት እንዳለው አላውቅም። የእውነት እኔ እንደዚህ በመናገር ይቅርታ። ሲጀመር ሩታ እየሄደች ያለችው ርቀት ቢታየው ሩታ እኮ ለትዳር ዋጋ እየከፈለች ነው። እግዚአብሔርን ነው የምላችሁ፣ ዋጋ እየከፈለች ነው። ምን አለችው ትናንትና? እንኳን እኔ አሁንም ቢሆን መሄድ እስካለብኝ ድረስ ሄጄ እኔ የራሴን ህይወት የራሴን ትዳር ማስተካከል አለብኝ። ይሄ ለምን አልገባውም? ይሄ ልጅ በምን አይነት ነገር ሲነገረው ነው የሚገባው ማለት ነው። ሩታ እኮ እያለች ያለችው በቃ አንተ እንደ ወንዱ እንኳን ያልተናገርከውን ነገሮች እኔ ሴቱኜ እየተጋፈጥኩኝ ብዙ ነገሩን እኔ እንደ ወንድ እየሆንኩኝ እየመራው ነበረ አለችው። አሁንም አልገባውም። ፍቅርም ደግሞ አለችው አንተ ተጋርዶብሃል። እኔ ጋር የምታወራው ሌላ ነው፣ ሩታ ጋር የምታወራ ሌላ ነው፣ ሄርሚላ ጋር የምታወራ ሌላ ነው። ይሄ ሁሉ ነገር ከውስጥ እንዲወጣና አንድ ቦታ ከሩታ ጋር መኖር እንደሚፈልግ እና ሄርሚላ የዋለችለት ውለታ እንዳለ ያ ውለታ አስሮት እንደያዘው ነው እሱ እየፈለገ ያለ እየተናገረው ያለው እና ፍቅር ስታጋልጠው ማለት ነው። እውነት ቤተሰቦች በጣም የሚገርም ነገር ነው። ይህ አብርሃም የሚባለው በቃ የሆነ አባዜ ያለበት ማለት ነው። እግዚአብሔር አስሮ ጸበል የሚወስዱ ያስፈልጋል። እህቶቹና ወንድሞቹ ከዛ ርልልል እያሉ ይጨፍራሉ። እውነቴን ነው የምላቸው። እና እዚህ ጋር ላይ ግን የሴት ልጅ ጉዳት እንዴት አልታየውም? ሩታ እኮ እየከፈለች ያለችው ዋጋ አሁንም እረፍና ወደ ቤት ተመለስ ነው እያለች ያለች። ይህ እኮ መልካም ንግግር ነው፣ መልካም ነገር ነው። ማርያምን እልል ብሎ ተቀብሎ አብሯት ሊኖር በቃ ደስተኛ ሆኖ ከልጁ ጋር ሊኖር ይገባው ነበር። ግን እሱ እኔ አንዳንዴ ሲመስለኝ ሄርሚላ በጥቅም ይዘዋለች። ለምን በውለታ ስለያዘችው ብላ ትላንትና ፍቅር ስትናገር ስለነበረ ሄርሚላ በጥቅም ይዘዋለች። ሩታ ጋር ደግሞ ፍቅር አለው። ነገሩ ሁሉ ድብልቅልቅልቅ ብሎበታልና መወሰን አቅቶታል። ልቡ ያለው ሩታ ጋር ነው፣ ጥቅሙ ያለው ሄርሚላ ጋር ነው ማለት ነውና በጥቅም ስለተያዘ ነው አሁን እሱ መቁረጥ ያቃተው ማለት ነው። እውነት ሄርሚላ ከጸናችበት አድንቅያታለሁ። ሄርሚላ ይቅርታ ጠየቃት። አልቀበልም፣ እኔ በጣም ተጎድቻለሁ። ዛሬ ሄርሚላ ራሱ ልቧ ትክክል አይደለም፣ ትፈልገዋለች። ግን ያው እሱ እንዲለማመጣት አክት እያደረገች ይመስለኛል እኔ ስረዳት ማለት ነው ካነጋገሯ። እና ይሄ አቤል የሚባል ደግሞ ትላልቅ ሰዎችም ትናንሽ ሰዎችም ሲጀመር ትንሽ ሰው የለም፣ ሁሉም አንድ ነው። በእግዚአብሔር አምሳል የተፈጠረ ሰው ሁሉ እኩል ነው። ምናልባት ሀብትና ንብረት አንዱን ከፍ አንዱን ዝቅ ሊያደርገው ይችላል እንጂ የሰው ልጅ በምንም ነገር ከፍና ዝቅ ተደርጎ መታየት የለበትም። ትናንሽም ሰው የለም፣ ትላልቅም ሰው የለም። ሰው ሁሉ በፈጣሪ ዘንድ እኩል ነው ማለት ነው። ይሄ ንግግርን ብታስተካክል ጥሩ ነውና
ሄርሚላ ዛሬም ቢሆን የውሸት ነው ከአብርሽ የራቀችው እንጂ እኔ ሳስበው ሄርሚላ እውነት አብርሽ እንዲለማመጣት የቆርጦ ድጋሚ ወደ እሷ እንዲመለስ የምታደርገው አክት ነው እንጂ ሄርሚላ ራሱ ትፈልገዋለች አብርሽን ማለት ነው። ለምን ትላንትና ከነሩታ ጋር አብርሽ እኔ እያፈቀርኩ ፍቅሬ ሳይገባ ጥለኝ ሄድከው የሚያፈቅርን ሰው መምረጥ አልቻልክም እያለች ስታወራ ነበረና ቤተሰቦች እውነት በጣም የሚገርሙ ነገር የአብርሽ አባዜ እኔ በጸበል ራሱ የሚለቀው አይመስለኝም እና የሴት አዋጅ ሆኖበታል። ይሄን ያህል እውነቴን ነው የምላችሁ። አንዳንድ ሁለት ሲጀመር ወንድ ሆኖ ጸጉር መሰራት ወንድነትም አይደለም። ምኑን እንደወደዱት ራሱ አላውቅም። እኔ ቅሪ በላይ መድኃኒዓለም በእርግጥ አያድርስ ነው። ያው የሰው ልጅ አይኑ ከተገመደ ከባድ ነው። ፍቅር እውር ነው የሚባለው ማለት ነው። እኔ በሩታ አልፈርድም። ሩታ አብርሽ ዛሬ ያለበትን ማንነት ሳይኖረው ስለወደደችው ትክክለኛ ፍቅር አላት ብዬ ገምታለሁ። የሄርሜላ እንኳን ዝናን ተከትሎ የመጣ ነገር ነው። ዝና ነው የምትፈልገው። እሱን ተከትላ ዝናን ተከትላ ነው የመጣችው እንጂ አብርሽ እንደዚህ አይነት ዝና ባይኖረው በእርግጠኝነት አብርሽ አጠገብ እንደማደርስ ነው የምነግራችሁ። እና አሁንም እኔ የምላችሁ አብርሽ አቋሙ አልተስተካከለም። አሁንም በቃ ሩታን ለማብሸቅ እያደረገ ለምን እልህ ነው እሷውን ተያይዘ ያለው ማለት ነው። እኔ ወደ ሄርሜላ ከተመለስኩኝ ሩታ ደብና ከስር ትሮጣለች ብሎ ነው አሁንም ያንን ነገር እያደረገው ያለው ነው እንጂ እኔ ለሄርሜላ ፍቅር ኖሮት አይመስለኝም። እና እነዚህ ናቤል ምናምን የሚባሉ ልጆች ከውስጣቸው ቢወጡ እውነቴን ነው ሄርሜላ እንደዚህ እንደጸናች ቆርጣ ብትኖር አብርሽ ወደ ሩታ በእርግጠኝነት ይመለሳል ማለት ነው። ለምን ልጁን ብሎ ሲሄድ ከሩታ መመለስ አሁንም ከሄርሜላ ጋር ቢመለስ ልጁን ብሎ ለማየት ወደ ሩታ ሲሄድ ሩታ ጋር ያለው ውስጡ ላይ የተደበቁ ፍቅሩ ማገርሸቱ አይቀርም። እና እኔ የአብርሽ ነገር ግራ አጋብቶኛል ቤተሰቦቼ። እውነቴን ነው የምላችሁ። ይሄን ያህል ደረጃ ራስን ማስጨነቅ ለምን ያስፈልጋል? በቃ ትዳር እኮ የተባረከ ነው። ትናንትና ሩታ ብላለች እኛ እንደተገባን ነው እግዚአብሔር ልጅ የሰጠን እግዚአብሔር የፈቀደው ትዳር መሆኑን እንኳን የሚታወቀው እንደገባ ልጅ ሰጠናለች። ያው ሄርሜላን ብዙ ነገር ልትነካ ሄርሜላ ከዚህ በፊት አርግዣለሁ ብላ መታለች። እንደታፈነች አድርጋ ተደብቃለች። ብዙ አክት እያደረገች ነው። ብዙ ድራማ እየሰራች ነው። እኔ ሄርሜላ ያው በጥቅማ አብርሽን ስለያዘችው ነው እንጂ እሱም ራሱ ይሄን ለሄርሜላ ፍቅር ያላት አይመስለኝም። እንዲህ ደግሞ ሴት ልጅ በጥቅም ይዛ ሴት ልጅ በገንዘብ ወደ እሷ የሚሄድ ከሆነ ነገ እንዳህያ ተረግጦ ነው የሚኖረው። እና ይሄን ነገር አብርሽ ብታስተካክልላለሁ። ለምን ፍቅርም ደግሞ እውነቷን ነው ያየችብ ነገር ስላለ ነው። አይንም ብትገልጥ ብዬ ልረዳ ነው ወደ አንተ የመጣሁት ብሏል። ግን እሱ የትላንትናው የፍቅርን ያደረጋት ነገር እሱ ራሱ የራሱን ጥፋት መልሶ ወደ ፍቅር ላይ ያላክክ ፍቅርን ለምንድን ነው ይሄን ያላደረግሽኝ? ምን አድርጌሽ ነው? ምን በድዬሽ ነው? ምን አጥፍቼ ነው? ምናምን ይሄ ምክንያት ሊሆን አይገባም ወዳጆች። የእውነቴን ነው የምላችሁ። እውነት አብርሽ አጠገብ ያሉ ሰዎች ብትመክሩት እነ ዴቭ እነ ቡዜ የምትባሉት እህቶቹና ወንድሞቹ እንደ ትልቅ ብትመክሩት ከልጁ እናት ጋር ቢኖር ከልጁ እናት ጋር ቁጭ ብሎ ትዳሩን ቢያሳምር የሚያምረውም ከነሱ ነው። ሁለቱ አንድ ላይ ሲሆኑ በጣም ነው የሚያምሩት። እግዚአብሔርን ነው የምላችሁ። በጣም ነው የሚያምሩት። በጣም ነው የሚያምርባቸው። ልጃቸውን ቢያሳድጉት ይሄ ልጅ ነገ አባቱ የሚያደርገውን ነገር ሲያይ ምን ያህል ጥላቻ እንደሚያድርበት ተጋደሉ አባትና ልጅ የሚባለው ነገር ከዚሁ በቀል የተነሳ ነው። ዛሬ እናቱን የሚያደርጋትን ነገር ልጁ ነገ ሲያድግ አይቶ ለአባቱ የፈለገ ነገር ቢኖረው ምንም አይነት ፍቅር አይኖረውም ማለት ነው። እና አብርሽ ዛሬ ሩታን የሚያደርጋትን ነገር ይሄ ልጅ አድጎ ነገ ሩቅ አይደለም የ5 ዓመት ልጅ እንኳን ብዙ ነገር ያውቃል። እና ዛሬ አብርሽን ሩታን የሚያደርጋት ነገር ይሄ ልጅ ታሪክ ሆኖ ተቀምጦ ይሄንን ነገር ሲያየው የእውነቴን ነው ልጅ አባትና ልጅ እንደዚህ አይነት ከሄዱ መጋደላቸው አይቀርምና ቤተሰቦቼ እውነት የአብርሽ የሚያደርገው ነገር በጣም ትክክል አይደለም። በእኔ በኩል ትክክል አይደለም፣ ደስም አይልም ነው የምላችሁ። እና የአብርሽ ብትስተካከል ነው እኔ ባይነኝ። ብትስተካከል እግዚአብሔር ልብን ቢያስተካክልልህ ልጅህን ብታሳድግ ከሩታ ጋር ነው ብዬ መመክርና እውነት የሚመክረው ቤተሰብ ቢኖር ጥሩ ነው። ለምን ይሄ ነገር ነገ ዋጋ ያስከፍላል። ልጅ አለ በመሀል ላይ ፍሬ አለ። ይሄ ልጅ ደግሞ አይምሮ ላይ የሚቀረጸውን ነገር ማሰብ አለብን።
እኔ አብርሽ የሚሰማኝ ይሄ ነው። እግዚአብሔር አምላክ እንግዲህ ልቦና ይስጥ፣ ወደ ሊና ወደ አይምሮ ይመልስ። በዙሪያ ያለውን ሁሉ እንደዚህ ከምታረግ ፍቅርም ያንተን ችግር እንዳለብን ነው እየነገረች ያለችው። ሩታም እንደዛ፣ ሄርሜላም እንደዛው። አሁንም ከሄርሜላ ጋር ሆነ ሩታም መተው አልቻልክም፣ መወሰን አልቻልክም። ነገም ያው ነውና ሄርሜላም በሰቀቀን ከምትኖሪ ነገ ከኔ ጥሎኝ ሄደ ወደ ልጁ እናት ተመለሰ ብለሽ በሰቀቀን ከምትኖሪ አሁን በጸናሽበት በዚያውን በወሰንሽበት ጸንተሽ ቁመሽ ወደ አዲስ ፍቅረኛ ብትሄጂ ነው የምልሽ እላችኋለሁ። ለማንኛውም ውዶቼ ከወደዳችሁት ላይክ፣ ሼር፣ ኮመንት እያደረጋችሁ አበረታቱኝ እላችኋለሁ። ጨርሻለሁ። ባይ ባይ።